ይሄኛው ማየት ትችያለሽ ጋሼ። በጣም አሪፍ ዕቃ ነው። ሴት ልጅ እሷ ነች። ለእሷ አሳያት። ምን ያደርግልኝ? ታይት ላደርግ ነው። እሺ ጋሼ። አይ ጋሼ ይጮታል። ይሄንም ማየት ትችያለሽ። ያኛውን አልደሹም ኬት ይሁን። አይ ይቀርሱ። ይሄኛውን እስኪ ይሄኛው ስንት ትላለህ? 5,000 አዎ መጨረሻው ነው። 5 አዎ 5 ባክ መጨረሻው ነው ጋሼ። መጨረሻው ነው። አይ መጨረሻው ነው ጋሼ። ኦሪጂናል ዕቃ ነው ጋሼ። እሺ ያዙት እስቲ ዕቃው ዋጋው ልጅ ወደሽ እርሶ ስንት ይላሉ? 500 አልካር እንግዲህ ልጅ ወደዋል። አዎ ስንት ይላሉ ጋሼ? 250 ይበቃል። 250 ብቅት ደጋሽ በዚህ ዋጋ ከዛማ ይመጣ እንዴ? 250 እንዴ? እዚህ ፕሮግራም ላይ አንድ ሰው ካስገባውማ እንዳለ ደሙን እያፈሳስኩ ነው የምመልሰው። ምን ፈልገህ ነው? ልገባ ነው እኮ ጠቃባ ላይ የት ነው የምትገባው? ትኬት ይዛል? በቃ ቶሎ በላ ትኬቱን አምጣው። ስማ ትልቅ ፕሮግራም ነው። እሺ እንደዚህ አይነት የተልማጫመጫ ስራ ይኸውልህ፣ ጓደኞችን ይዘህ ብትመጣ ይከሳለሁ። እኔም እንዳለ ኧረ በስመ አብ። እሺ ክፈትልኝ እስኪ ጠጋ በል። እስኪ ወዴት ነህ? ጠጋ በል ወረዛ። ክፈትልኝ። አይቻልም መግባታችን። ትኬት ይዛ የምን ትኬት? አለኛ ነው እንዴ? እዛ ጋር አስተናግዱ በደምብ። ስማ ሰባብራለሁ። መግባት አይቻልም ብያለሁ። እኔ ልገባ። ይሄ ሰውዬ ችግር አለበትም። ልገባ ነው። ምን ፈልገህ ነው? ትኬት ይዛል? የምን ትኬት? ይኸውልህ ለራሴ ርቦኛል። በባዶ ወደኜ ነው እዚህ ጋር እየጠበቅኩ ያለሁት። ለምን እንዳላፈስ የመጣሁት ለምግብ አይደለም እዚህ የመጣሁት። ሰውዬ መሮኛል በእናትህ። እና ለዚህ ጋር ምግብም አልሰጡኝም። እዚህ ጋር ለትኬት እዛ አባረራለሁ። 200 ብር ኮሚሽን ታሳልፍብኛል። አይዞህ በቃ አታልቅስ። ና እኔ ጋብዛለሁ። ምን ነው የምጋብዘኝ? ልበላ እንደ ራሴ መጣሁ ንፍጣ። ና እኔ ዘመድ ጋር ነው የመጣሁት። የምሬን ነው። የምሬን ጋብዛለሁ ነው። ክርስቶስ ምስኪን ዘበኝ ና አብሽር። ለልጆቼም ቴካዊ ታሰራልኛል። ለሁላችሁም የት ነው ይዘኝ የምትሄድ? ና እኔ ዛጎል ወስዳለሁ። አመሰግናለሁ። አብሽር። አንተ በስመ አብ ቅዱስ ልብላው በእናትህ ነው። ብላ ይሄ በቃ የላንተ ነው። ፕሮግራሙ ላይ ራሱ አጎቷ ናይ ልጅቷ። አዎ እኔ ዘመድ ነኝ እኮ። ሁለተኛ ሰላም ቤቱም ስሙ ምንድን ነው? ይሄ ዛጎል ይባላል። ዛጎል? አዎ። እና ሌላም ቀና እሺ ብላ በደንብ ብላ። ስሜት ይሰጣል ክትፎ። አዎ በቃ አትመሰጥ። በደንብ ብላ። ባልነው አለው የገና ጥምቀት ባልነው አለው ሲወጣ ታቦቱ ባልነው አለው ዘበኑን ተረጭ ባልነው አለው ባህረ ጥምቀቱ ባልነው አለው ወሩሬ ሁልሽ ቲክቶከሩ ጀለሴ ሞቶ ነው። በደንብ አድርገሽ አስለቅሽልኝ እንዳይወደድብህ። ችግር የለውም። እንዴት ስራ ጀምሪ። የጆ ጓደኛ ሞቅ አድርጊው። አረ ምን ትሆንልኝ? ምን ልሆንልህ ነው ነገሩ? የኔ ጠንበለል፣ አረ የኔ ጠንበለል፣ የኔ ከርታታ፣ አረ ምን ነው? አረ ስንቱን ችለኸው፣ አረ ዋርኒንጉን ችለኸው፣ አረ ሪፖርቱን ችለኸው፣ አረ ምን ልሁን? አረ ልቀቅ። ምን ሆኖ ነበር የሞተው? ወጋ አልኩት። አረ ወይኔ ወጋ አረገው። ታዲያ ምን ዋጋ አለው? ጋድ ስክሮል አረገው። ወይ የኔ ጠንበለል፣ እስቲ ግባለት፣ እስቲ ይገባለት። አረ የኔ ጌታ ሱራ እንደብልኝ ምንድን ነው? አንበሳ ወረደ። ወይ ለአርባ ሞላ በለኛ። አረ ለ80 የሚተርፋል። አረ 500 ፎሎወር ምን ያርግ? አረ እሺ ቤተሰቦቼ ዛሬ ቤቢ ይመጣል፣ አስተዋውቃችኋለሁ። ገንገበት አሁን ነው ያልኩት። ግባ ብለሽኛ እንዴ እንትራስ ወደ ዘይድ ከመሰለሽ ግባ ያልሽኝ ተሳለሽ እና እሺ ማይ ፋሚሊ ቤባ አጠገቤ ነው ያለው። ብስኩት ሲበላ ሪአክሽኑን እናያለን። አፈር ደቼ ብላ ቢያንስ ለካሜራ እንኳን አታጎሰኝ። ከርሳ እንጂ ፍቅር በቃ ይቅርታ ይቀጣኝ በእናትህ እጭ እስካሁን አልተሳካም። አሁን አኮርፋለሁ። ተባብለኛል። እሺ ቆንጆ አረ ተይኝ ቆንጆ ተይ ቆንጂዬ ቆንጆ አንቺ ታመራለሽ እንዴ? ቀልድ አይደል? ምን አጨማለሽ? ጨምላቃ እየቀለድን አይደል እንዴ? ለቪዲዮ ብለሽ አይደል እንዴ ያኮረፍሽው? በዛ ታመራለሽ እንዴ? ጭባ ነው አንቺ። ይሄ ጎረቤትሽ እንዴት ነው ያማረበት? ደግሞ መኪና ገዛ። ቡና ያፈላው ያበሰልኩትን ሰውዬ ልቀቅ። እኔ የምልህ አቤት። ጎረቤት ቡና ጠጣ እያለች ነው። እርር ብሏል። ጨጓራ መቃጠሉ ነው። ወይኔ እኮ ቡና ትቻለህ። ደግ አደረክ። አንድ ሪሰርች እየሰራሁ እኮ ወንዶች ምን አይነት ሴት ይወዳሉ የሚለውን እያጠና ምን አይነት ሴት ትወዳለህ? እኔ ያው ቀሚስ ምን ለብስ ሴት ነው የምወደው። የኔ ነገር ረስቼው እኮ ነው። ስፖርት ደግሞ የምትሰራ ሴት አሁን ከጅም መመለስ እኮ ነው። የክም ባይሴፕስ እና ትራይሴፕስ አንቺ ምንም አልቀረኝ። እኔ ግን ያው ባለሙያ ሴት ነው እጹቤ ባለፈው የጣልኩትን ጠጅ የት የጣልሽውን ጠጅ ምን ላድርገው? ትናሹ
እንደዛ ነው ምልሽ አንቺ አመመኝ እኮ ቀልድ አታውቅም እንዴ? ቀልድ እኮ ነው። አንቺ ስትቀልጂ ታይና ያውቃስበላ ወይኔ አይኔ እንዴ ቀልድ ነው። ቀልድ እኮ ነው። ቀልድ አታውቅም እንዴ? ቀልድ አታውቅም እንዴ? ሴት አይደለሽ እንዴ? እኔ እንኳን ባይ ያምርብኛል። አንቺ ምን ቤት ነሽ? አቋማ ላይ ተወል እሺ። ይኸውልሽ እዛ ገብተሽ ግን እንደዚህ እንዳትይ። ጉፍጥጥ እላለሁ ምናምን ካልሽ ያው የለም እሺ አዎ እሺ ጀለስ ባለመላ ነው። ጸዴ ገንዘብ ነው የሚገጨን። ይኸውልሽ አይናፋር ነሽ። በቃ ሽኩርምን ብቻ እንዴት ነው? ዋትስአፕ መጣችሁ? ጋሼ ቻት አንቺ ሂጂ ተዋወቂው። ነይ አትፍሪ። ኧረ አንቺ ሂጂ ተዋወቂው። ነይ እንጂ አንቺ ሰላም በይው። አንቺ ራስሽ ንገሪው። እኔ ኧረ ኢዲያ ና ምን አባቱ ሊለኝ ነው የእንጭቅ ልጅ። አቤት መታወቂያ የት አለ? ይኸው አምጣ። እንካ እሺ በቃ ወዴት ነው? የጨረስን መሰለኝ። ሊዳ ሂድ አልኩ። ወጣኝ ነው። ስልክህን አምጣ። ለምን ፍተሻ አለ? ግን እኮ ያለ ማዘዣ ስልኬን እንድፈትሽ ህጉ አይፈቅድልህ። እውነትህን ነው። እሱን ሂድና እዛ ነገራቸው። እሺ አሁን ስልክህን ታመጣለህ ወይስ በፍቅር እንጨርሰው? ቆይ እሺ ፓስወርዱን ልክፈትልህ። ያው ፈጣሪ ውሰደኝ ወይ የዛሬን አሳለፈኝ። ወይ ዲኩዲ በለው ያዘመነ ካሴ ናውንዱና ወንዱ እንዳንተ አይነት መቶ ምነው በወለዱ ሶሪ ያጂ እሺ እኔ ምሮት ጋሼ አንቺ ብትዩ የንግድ ባንክ አካውንት ከፍቷል እንዴ? ቆየው የአዋሽስ ምንድነው? አባዬ ምን ብለሽው ነው ጥሎሽ ሄደው? አካውንት ክፈቱ ስላቸው ሄዱ። አንቺ ያመሻል እንዴ? ዛሬ እኮ ሰርጋችን እንዴ? ይሁን አስበዋል። ይሄን ሁሉ ሰው አካውንት ባስከፍት እኮ ማናጀር ነው የሚያደርገው። እድሌንም አላስበላም። አይሆንም አልኩሽ፣ አይሆንም ነው። ቆይ እኔ ቀንቀና ሞኜ ተፈጠርኩ። እንደገና ደግሞ ለልጆቼ ላስተላልፉ። የምን ወረሽኝ? የምን ተስቦ ነው ይሄ? እኮ አሁን ጊዜው አይደለማ። በእናትሽ አልፈሽ ጨፍሪ። ሰው እየታዘበን ነው። አንተ ደግሞ ሁሉ ጊዜ ችግር አለብህ። እሺ እኔ የምልህ አንተ አካውንት ከፍተሃል? ነገው ነው ሸፍቼ ወረቀት ምልክልሽ። አሰዳሪ እንጭቅ ፉጋ ገልጡ ሙጃሊያ አተበርተሚያስ ወይማ ና አቤት ማይ ያው እንግዲህ እንደምናውቀው 40 ዓመት ሞልቷል። አዎ እስካሁን እኔ እናንተ አንድ ላይ ነው የምንኖረው። አዎ እስካሁን አላገባህም። እሱማ እግዚአብሔር ሲፈቅድ እኮ ነውማ። ተው አባትህ ካንተ በላይ ብዙ ቺክ እንደሚበላ ታውቃለህ? እውነት። ለማንኛውም ተዋወቃት፣ የወደፊት ሚስትህ ናት። እማዬ ምንድነው? ዝም በል አንተ ስንፈተ ሴት አለብህና እኔ ልጅ አለኝ። ኧረ እማዬ በል ስሚ፣ አውሩ ተጫወቱ። እሺ ይኸውልሽ እህቴ እኔ ምንድነው አፈቅርሃለሁ። ይኸውልሽ እህቴ እሷ የአእምሮ በሽተኛ ናት። ይኸውልሽ እኔ በጣም ብዙ በሽቶች አሉብኝ። በጣም በቃ ህይወቴ ነው ዘፈን የመጣው። ዘፈኑ ጠፋ። ዝግጁ ነኝ። ምን ያሬልኛል በእናትህ ቢብል ቶማስ ወይ ሴቶች በተሰበሰቡበት ክፍል ውስጥ ብትገባ እኔን ትመርጠኛለህ? አንቺን በሚገባ እንዴ። ሴት የተሰበሰበበት ክፍል ውስጥ ምን ትሰራለህ? ሲጀመር ማለት አንቺ እዛው ውስጥ ነሽና ለዛ ነው አንቺ እዛው ስለሆንሽ መርጬ ለወጣሽ ለዛ ነው የገባው። የምረኝ ፈልገህ ነው የመጣው ወይስ ሌላ ሴት? ግን አልገባም። ሲጀመር አልገባም። እሺ ሲጀመር ውስጥ የማትገባው ውጪ ከማን ጋር? ማንም የለም። ነው መጠረጥ ነበር። አይገርም። ማን ነው የምታይ? አንቺ ለምን ምቀርጭ? አረ እሱ ክረሽ ብለኝ። ቶሚ
ቶማስ ነው ስሙሽ ማንሆነሽ የምታቆላምጪው ወይ አንተ ደግሞ ማን ነህ እኔ ነው በእኔ ነው የምትዝናናው እናንተ ራሱ ለማን ናችሁ ምንድን ነው የምታይኝ አዎ አንቺስ ብትሆኚ መዝናኛሽ ነኝ እኔ ምንም አይደለም ቻርጅ ዘካ አውራ ጠፋ እቺ ሰገነት ለብር ብለን መላጣ ሰው ያተጋባው መሰለሽ ልጄን ጥላው እኮ ለብር ብላ እኮ አገርም ፋሚሊው ይላል እንዴት ናችሁ እንዴ እኔ ምንድን ነው ዛሬ ምን እግር ሳሎን ጣለ እንዴ መጣክ ያው ስልኬ እኮ ቻርጅ ዘግታ መብራት እስኪመጣ ልባችንን እናውራ ብዬ ፍቅር ደግሞ ቀንሳችኋል እዚህ ቤት የማን ፈፈራ ነው እንደዚህ የሚያፈጥብኝ ወይ ልጄ ተዋውቆ ታናሽ ወንድም ነው አዎ ታናሽ ወንድም እንዴ ማይ የምርሽ ነው እንዴ ያው አንተ ሁሌ ስትዞር ነው የምትውለው ቤት ስገባም 24 ሰዓት ስልክ ላይ ተጠረረው ማይክ ያው እንግዲህ ዛሬ መብራት ጠፍቶ ስልክ ቻርጅ ዘግቷል ተዋውቆ ታናሽ ወንድም ነው ታናሽ ወንድም አለኝ አጋጣሚውን ስላላገኘው ነው ማስተዋወቅ ስንት አመት ነው 8 አመት ሞልቶታል እኮ 8 አመት ሙሉ ወንድም ነበረኝ እኔ ምን አንተ እሱ ይገርማል ያው በቅርብ ጠብቅ ሌላ እየመጣልህ ነው ጠብቅ እርጉዝ ነሽ ስቀልኝ ነው ልጄ ለጫወታው ድምቀት ነው እሱ ብቻ ነው ያለው እማዬ ጭራሽ ማውራት ይችላል እማዬ ልጅ ግን እንዴት ነው የሚወለደው ያው ልጅ የሚወለደው ያው ከእንቁላል ነው የሚፈለፈሉት እንደ ዶሮ አይደል እንዴ ከእንቁላል ነው የሚፈለፈሉት አክስቴ ደግሞ ማላቃረሽኝ እንደ እውነቱን ነገር ያው ባልና ሚስት ሲተቃቀፉ ማለት ነው ፈጣሪ ልጅ ይሰጣቸዋል እሺ ልጅ እንደዛ ነው የሚወለደው አሃ አባዬ ሰራተኛችንን ሁሌ የሚያቅፋት ልጅ ሊወልድልኝ ፈልጎ ነው ማለት ነው ምን ይሄ ልክስክስ ስድ የሆነ ሰው ይቆይምጣ እኔ በቆጨራ ነው እንቆርጥለት ተይ አንቺ ደግሞ ልጅ ነው ምን ያውቃል ብለሽ ነው እሱን ታዳምጪዋለሽ እሺ አክስቴ መላእክት ምን ማለት ነው መላእክት ማለት ልጄ ፈጣሪ ከብርሃን የፈጠራቸው ሰማይ ላይ ነው ያሉት ሰማይ ላይ ይወራሉ እንደዚህ አባዬ እኮ ሰራተኛችንን ሁሌ የኔ መላእክት ይላታል እሷ ግን አንድ ቀን በር አታውቅም ትንሽ ብቻ ጠብቃት ልጄ አሁን ስመጣ ከዚህ መስኮት ስበረት ያታለሽ ትንሽ ብቻ ጠብቃት ትንሽ እንዳትንቀሳቀሱ ያላችሁ ነው ፈጣሪ ስጥልኝ ካሽ ምንም አልያዝ ነው ችግር የለውም ሞባይል ባንኪንግ ይጠቀማሉ 09 ስልካችን ቻርጅ ዘግቷል ይገርማችኋል ሌባ ከመሆኔ በፊት ማሜ ባርበር ጋር ነበር የምሰራው ነጭ ቀለም ምናምን መቀባ ማለት ነው ፀጉር ቆራችን ያው ምን ይደረግ መብራት ጠፋ ልጆች የምላብራቸው የቤት ሂድ ወንድሜ እኔልና የቤት ስላ ይፈልገው ወንድሜ ይለኛል መብራት መጣ ስቶቭ ላይ ውሃ ጥጄ ነበር በሉ እንግዲህ ደህና ዋሉ ወንድሜ ዝም በል የለም ወጥ እንጀራ ሙዝ ይዘና ይሁን ጠቃጠቆ 2 ኪሎ ይዘና ቶሎ ይዘና ቶሎ ይዘና ቶሎ ይዘና ቶሎ በልንከሽክሸው እንከሽክሸው እንከሽክሸው ለሆድ ጥሩ ነው ሙዝዝዝዝዝዝዝዝዝዝዝ በዳቦ አሪፍ ነው ሙዝ በዳቦ ሙዝ በዳቦ ሙዝ በዳቦ ሙዝ በዳቦ ናስቲ ና ለውትድርና ምልመላ እየመለመለ ነው ሲጥርስ ግለጠው እስቲ አሃሃሃ ትፈልጊያለሽ አንቺማ ምርጥ ነሽ እስቲ አሳርፍ በርሰን እስቲ እንዴት ተጠቀቅ ስትፈልግ ፓትሮሉን አንተ ይሰቃል ና እኔ እኮ አገልግያለሁ በ97 ግዳጁን ተወጥቻለሁ ተመላሽ ሰራዊት ነኝ እኔ ውሸታ እዚህ ላይ ደረቴን ተመትቼ ነው የተመለስኩት እርግጠኛ ነህ እርግጠኛ ነኝ አውልቀውስ ሱፍ እንዲሆን ተሰፍቻለሁ አውልቀውስ ጠባሳ ይለየል የታል ጠባሳው የተሰፋው ስውር ነው የሰፋው ስውር ነው የተሰፋው ኧረ አንተ በጣም ነው የምትቀድድ ናውጣ ፓትሮን ናውጣ አይኔ እኔ የምልህ ግን ወላጅ ተብዬ የተጠራሁበት ምክንያት ምንድን ነው እንዴ እኔ ምን አውቃለሁ ይኸውልሽ በቃ ልትሆኝ አልቻለችም ክራሿን ይመሰለኝ 10 የተጨቀጨቀኛል ክራሽ ደግሞ ምንድን ነው ያው ቺኮች ምናምን ሲወዱ ጉድህን ላይ እኮ ነው ጉድህን ይወት ያለሽ ጉድህን ተሰማ ይግቡ እሺ ደህና አደርሽ ሚስ ነይ ግቢ ማዘሯ እንዴት አደርሽ ሚስ እንዴ የኬኩ እናት ሰላም ተቀመጡ
እንኳን ደህና መጡ የኬኩ እናት። ዛሬ ከጥበቃ እስከ ዳይሬክተር በተለይ ደግሞ ሴቶች አስተማሪዎቻችን ኡፍ ያሉበት ቀን ነው እርሶ ስለመጡ። እንዴት ማለት ዳጭ? እሺ ወደ ጉዳያችን ስንገባ እኛ ሴት መምህራን ማስተማር አልቻለም። በቃ እንዴ አንተ ምንድነው ጉዱ? ምን አርጋቸው ነው? እኔ ምን አረጋለሁ? እሷን ጠይቃት። እኔ ገብቼ ብላክቦርድ ላይ ሌሰን ስጽፍ ሌሎች ተማሪዎች ሌሰኑን እያዩ ይጽፋሉ። የእርሶ ልጅ ግን ከቂጤ ላይ አይኑን አይነቅም። ልክ እንደ አባቱ። ይሄው አሁንም እያየ ነው ልጆት እቤት ነገር ልጆት ግርም የሚለኝ ነገር ፊት ወንበር ነው የሚቀመጠው። እንዴ ለማረማ አይ እሱን ተወው፣ እኔ ልንገሮት ቂጤ ላይ ነው። ይሄ ቤትም አያደርስም። አይኔ እሰይ ዘረቂት አትረባም። ብራዘር ምን ነው? በጣም እያይሽ ነው። ችግር አለ? አረ እስከኖር ትንሽ አትታገሱም? ምን አገባኛው? ለኢንጆይ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ዝም ብለን እንዳብናታ ተጨቃጨቂ። ይሄ ምኑ ነው በእናታችሁ? ምን አለች? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን አይነት ሰውዬ ነው በእናታችሁ እንዴ? እንውረድ። አረ ሱጋሹ የቱ ጋር? አንተ ዝም ብል የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አረጋል። ውረዱ ወይ ውረዱልኛ። ተጨነኩኝ እኮ ውረዱልኝ። ይሄ እኮ የህዝብ ትራንስፖርት መስጫ ነው። ውረዱልኝ።